ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንኳን በሰላም ወደ ቻናላችን መጣችሁ። ለቻናላችን አዲስ የሆናችሁ ልጆች ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩት። እንደተለመደው ይሄ ቻናል የተለያዩ የፍቅር ታሪኮችን የምናቀርብበት ቻናል ነው። ለዛሬ የመረጥኩላችሁ የፍቅር ጸጸት የተሰኘ ታሪክ ነው። በጸጸት ውስጥ የምናሳልፈው የፍቅር ታሪክ ወይም ደግሞ ያለፈ የፍቅር ታሪካችን አሁን ላይ ምን ያህል ጸጸት እንደሚያደርስብን የሚያሳይ 5 ነጥቦችን ይዤላችሁ ቀርቤያለሁ። ብዙ ለጸጸት የሚዳርጉ ምክንያቶች አሉ። ነገር ግን እነዚህ 5ቶቹ ወሳኝ ናቸው ብዬ አስባለሁ። ይህንን ቪዲዮ ደግሞ እንድሰራ ያደረገኝ ዋናውና የመጀመሪያው ምክንያት ወደ ሶሻል ሚዲያ ላይ ጎራ ባልኩበት የዚችን ልጅ ታሪክ አየሁኝ። ከዛም በኋላ በዚህስ ታሪክ ብሰራበት ብዬ ወደዚህ አመጣሁት ማለት ነው። የልጅቷ ታሪክን መሰላችሁ? ተከታትለነው እንመለስ። ናይት ክለብ አይበቃን፣ በቃ ጀስት ላይክ ፋራ ናይት አይቀረን፣ ምን አይቀረን በቃ። ከዛ መጨረሻ ላይ በተለይ ሐሙስ ደግሞ ሸራተን አዲስ ነው የምናነገው። በቃ እዛ ጋዝ ላይትም አለ ምግብ፣ አንደኛ ምግብ በነፃ ነው ሐሙስ ምናምን ነገር እዛ እንገባለን። እሷ ደግሞ አንደኛዋ ጓደኛዬ ደግሞ እዛ ዲጄ ኪን አፍቅራ እሱን ለማየት ነው የምንሄድ የነበረው ማለት ሸራተን። ምንድነው ይሄን ሁሉ ነገር የምነግራችሁ ሴቶችዬ፣ የዛ ሰውዬ ቫሊው አልገባኝም በዛን ጊዜ። እሱ ግን በሪል ህይወት ነበር የሚፈልገኝ፣ በሪል ለትዳር በቃ በጣም አፍቅሮኝ በቃ ብዙ ነገር ማለት ነው። እግዚአብሔርን ግን እኛ ብሩን ፈልገን ነው የምንደውልለት የነበረው። ገንዘብ እኮ ዛሬ የለም ስንባል አክሽ ጅሉ ጋር እንደውልለት እሱ ይዞ ይመጣል እንል ነበረ። እግዚአብሔር ምስክሬ ነው የምላችሁ። ከዛ በኋላ ግን በቃ አለቀሰብኝ በጣም። እንደተከታተል ነው ይች ልጅ አሁን ምን ያህል የጸጸት ስሜት ውስጥ ላይ እንዳለች በሰዓቱ ምንም ያልገባት ያልተረዳችው ፍቅር፣ ነገር ግን አሁን ላይ ዋጋ እያስከፈላት እንደሆነ ከስሜቷ መረዳት እንችላለን። የምታደርገውን ሪያክሽን አይተን ምን አይነት ስሜት ውስጥ እንደሆነች ማየት ወይም ደግሞ መገመት በጣም ቀላል ነው። ስለዚህ ይህንን ቪዲዮ ባየው ሰዓት ለምን በነዚህ የተነሳ የተለያየ ቦታዎችን ሰርች ሳደርግ ያገኘኋቸው በጣም ብዙዎች አሉ። ከብዙዎች መካከል ግን እነዚህ 5ቱ ነጥቦች ወሳኞች ናቸው ብዬ ስላሰብኩ ይዤላችሁ መጥቻለሁ ማለት ነው። ወደ ታሪካችን እንግባ። የመጀመሪያው ለጸጸት የሚዳርገን ወይም ደግሞ ሳይመስለን በድንገት የሆነ ሪሌሽንሽፕ ላይ ከገባን በኋላ መጨረሻ ላይ ግን ጸጸት የሚያስከትል ተብሎ የተጠቀሰው የመጀመሪያው ምንድን ነው? ለገንዘብ ብለን የገባንበት ህይወት ነው። ወይም ደግሞ ለገንዘብ ብለን የጀመርነው የፍቅር ታሪክ ነው። ወይ ደግሞ ፍቅር ነው። ፍቅር ብለን ባንጠራውም ለገንዘብ ብለን የገባንበት ህይወት መጨረሻችን ጸጸት ነው የሚሆነው ማለት ነው። ምክንያቱም እኛ ገንዘብ አምነን ከሆነ ይሄር ነው ያ ሰው እንደ ሸቀጥ እንደገዛን ነው የሚሰማው የመጀመሪያው። ሁለተኛው ደግሞ ትልቁ ነጥብ እዚህም ላይ ምንድን ነው የቀረብነው ለገንዘብ እንደሆነ ባወቀ ሰዓት እኛን መሀል ሜዳ ላይ ቁጭ አድርጎን ይሸሻል ማለት ነው። ወይም ደግሞ ቁጭ አድርጋን ትሸሻለች ማለት ነው። በዛ ሰዓት ያኔ ምን ነው ባላደረግኩት አይነት ስሜት፣ አንደኛ የሰውየውን ሳይኮ ወይም ደግሞ የልጅቷን ሳይኮ ነክተን፣ ሁለተኛ ደግሞ እኛ ራሳችንም ደስተኛ የሆነ ህይወት ላንኖር መጨረሻ ላይ የሚደርሰው ልክ እንደ ልጅቷ ተመሳሳይ አይነት ህይወት ነው ማለት ነው። ሁለተኛ ላይ የተቀመጠው ደግሞ ምንድን ነው? እልህ ነው። በእልህ የገባንበት ህይወት፣ ለምሳሌ በሰዎች ግፊት ሊሆን ይችላል፣ ወይ ደግሞ አላገኛትም አታገኘውም ምናምን ተብለን አስበን ሊሆን ይችላል። እልህ ራሳችን ጋር ይዘን ለምን በእኔ ላይ ይጠብርብኛል ወይ ደግሞ በእኔ ላይ ጠበረችብኝ ምናምን ብለን ለራሳችን በሰጠነው ምክንያት የሆነ ግንኙነት ላይ እንገባለን ማለት ነው። ለምሳሌ በአሁኑ አባባል እንዴ እሷ ከማን በልጣ ነው እኔ ላይ የጠበረችብኝ ብለን
እሷን እንደምንም ማሳደን ወጥመድ ውስጥ እናስገባና ነገር ግን መረባችን ላይ ከገባች በኋላ ያቺ ሴት እኛ ጋር ምንም አይነት ቫሊዩ እንደሌላት ወይም ደግሞ ዋጋ እንደሌላት ወይም ደግሞ ያ ሰውም እንደዚሁ ምንም አይነት ዋጋ እንደሌለው ስንረዳ የፍቅራችን ሚዛን እጅግ በጣም የቀለለ የሆንብንና መጨረሻችን ጸጸት ነው የሚሆነው። ምክንያቱም ህሊና የሚባል ነገር ይይዘናል። የማንፈልገው ህይወት ውስጥ እንድንቆይ ያደርገናል። የማንፈልገው ህይወት ውስጥ ቆየን ማለት ደግሞ ከኛ ጋር ደስታ ይርቃል ማለት ነው። በነገራችን ላይ ፍቅር በሂደት ይመጣል የሚባለውን ነገር እኔ 100% አላምንበትም። ነገር ግን ፍቅር በሂደት ከሚመጣለት ሰው የበለጠ ህይወቱን በጸጸት የሚያሳልፍ ወይ ደግሞ ባልጀመርኩት ብሎ የሚያሳልፍ ብዙ ሰው እንዳለ ነው የምንረዳውና በሁለተኛ ደረጃ ላይ የተቀመጠው ምንድን ነው? እልህ ነው ማለት ነው። ሶስተኛ ደረጃ ላይ የተቀመጠው ደግሞ ምንድን ነው? ጓደኛ አላት ወይም ጓደኛ አለው ለመባል ወይ ፍቅረኛ አላት ፍቅረኛ አለው ለመባል ወይ ሚስት አለው ባል አላት ለመባል ተብሎ ለሰው አፍ ተብሎ የተገባበት ህይወት። ለምሳሌ የማልወደው አይነት ሰው እኔ ዙሪያ የሚያንዣብብ ከሆነና ሰዎች ደግሞ አንቺ መቼ ነው የምታገቢው ብለው የሚወቅሱኝ ከሆነ ለሰው አፍ ሽሽት ብዬ የማልፈልገው ህይወት ውስጥ ከገባሁኝ ያ ራሱ ትልቅ ጸጸት ነው የሚያመጣብኝ መጨረሻ ላይ ማለት ነው። አንደኛ እዛ ሰው ጋር ምንም አይነት ፍቅር የለኝም፣ ለሱ ምንም አይነት ሪስፔክት ላልሰጠው እችላለሁ ወይም ደግሞ ክብር ላልሰጠው እችላለሁ። ሁለተኛ ደግሞ ያ ሰው ከኔ የፈለገውን ፍቅር ባጣ ሰዓት ምን ይፈጠራል? መሀል ላይ ይቋረጣል ግንኙነታችን ማለት ነው። ምነው ባልጀመርኩት ብለን የምንመኘው አይነት ይሆንብናል። ስለዚህ ለሰው አፍ ተብሎም ደግሞ የሚገባ ሌላኛው ትልቅ የሆነ ስህተት ነው። በአራተኛ ደረጃ ላይ የተቀመጠው ምንድን ነው? ከሀገር ለመውጣት ተብሎ የተጀመረ የፍቅር ግንኙነት አሁን ላይ እንደውም እንደ ፋሽን ይመስለኛል አይደለ? በተለያየ ሶሻል ሚዲያ እንገናኛለን። ከዛ ወደድኩሽ እንባባላለን። እኔ ጋር ያለው ፍቅር ሳይሆን የአገር መውጣት ፍላጎት ነው። እዛኛው ሰው ላይ ያለው ደግሞ ፍቅር ነው። ከዛ ከሀገር እንወጣለን። ከሀገር ከወጣን በኋላ ግን ያንን ሰው መረማመጃ እናደርገዋለን። የመጀመሪያው ልክ አንድ ቁጥር ላይ ለገንዘብ ብለን የቀረብነው አይነት ስሜት ተመሳሳይ የሆነ ነገር ይመጣል ማለት ነው። ምንም የተለየ ነገር አይሆንም። ልክ አንድ ቁጥር ላይ ለገንዘብ ብለን የቀረብነው ሰው ያ ሰው የቀረብነው ለገንዘብ እንደሆነ ቁጭ አድርጎ እንደሚሄደው ሁሉ ይህም ከአገር ለመውጣት ብለን የያዝነው የፍቅር ግንኙነት ሁሉም ነጥቦች አንድ የሚያደርጋቸው ነገር ምንድን ነው? ያኛውን አካል ይጎዳሉ ወይም ደግሞ ያስመሰልንበትን አካል ይጎዳሉ። እኛን ደግሞ ትክክለኛ የሆነ ፍቅር ቦታ ላይ አንገኝም ማለት ነው። ይሄ ሁሉ እስካሁን የዘረዘርኩት ፍቅር የሚባለውን ነገር ያመጣል ብዬ ስለማላስብ የመጨረሻው ወይም አምስተኛው ምንድን ነው? ለስልጣኑ ብለን ወይም ደግሞ ለዝናዋ ብለን የገባንበት የፍቅር ግንኙነት። በቃ እነዚህ 5 ነጥብ ያልኳችሁ በነገራችን ላይ በጣም አደገኛ የሆኑ በጣም ብዙ ሰዎች ወጥመድ ውስጥ የሚገቡበትና በጣም ብዙ ባለታሪኮች ደግሞ በዚህ መንገድ ተጠምደው ወይም ደግሞ በሴረኞች ወይም ደግሞ በአስመሳዮች ተይዘው መጨረሻቸው እንደዛ አደረገችን እያሉ እያለቀሱ በየሶሻል ሚዲያው የምንሰማው ታሪክ ነውና የመጨረሻ ያልኳችሁ ምንድን ነው? ለስልጣኗ ወይም ደግሞ ለስልጣኑ ብለን የምንቀርበው ህይወት። በነገራችን ላይ መርሳት የሌለባችሁ ነገር በእንደዚህ አይነት ሪሌሽንሽፕ ላይ ያሉ ሰዎች አብረው ቢኖሩም እንኳ የሚያስባት ወይም የምታስበው ሌላ የኔ ቢጤ ወይም ደግሞ ሌላ የኔ ቢጤ የሆነ አካል አለ። ትክክለኛ ፍቅር ያለበት ቦታ አለ። ይሄኛው ግን የማስመሰል ፍቅር ነው። በማስመሰል ፍቅር ህይወታችንን እንጨርሳለን ማለት ነው፣ ወይም ደግሞ ቀሪ ዘመናችንን እንገፋለን። ይህም የሚሆነው ደግሞ ምናልባትም ከ120% እድለኛ የሆኑ በሂደት ፍቅር የሚባለው ነገር መጥቶ ትዳራቸው ሰምሮ ልጆች ወልደው ምናምን ሊኖሩ ይችሉ ይሆናል። ነገር ግን አብዛኛው ከ80% አካባቢ የሚሆነው ግን መሀል ላይ እስታክ ያደረገ ነው፣ የተቋረጠ ነው። የመጀመሪያው ዋናው ሌላኛውን አካል መጉዳት ሲሆን፣ ሁለተኛው ደግሞ እኛ ተከትለን ይሄድነው ሰው
በሂደት ፍቅር ከተቀየረና ያኛው ሰው እኛ የቀረብንበትን መንገድ ከተረዳ መሀል ላይ ቁጭ አድርጎን በሄደ ሰዓት ልክ የልጅቷ ተመሳሳይ አይነት ታሪክ ይደርሰናል ማለት ነው። ስለዚህ እንደዚህ አይነት ሪሌሽንሽፕ ለመጀመር ወይም ደግሞ እንደዚህ አይነት ግንኙነት ለመጀመር ያሰባችሁ ሰዎች ትንሽ ቆም ብላችሁ ብታስቡበት የተሻለ ነው ብዬ አስባለሁ። በእርግጥ መጥፎ ነጥቦች አይደሉም እንዴ እነዚህ እኮ ጥሩ ናቸው ልትሉ ትችላላችሁ። ነገር ግን ከተዘረዘሩት ከብዙዎቹ መካከል 5ቱን ወሳኝ ናቸው ብዬ ወይም ደግሞ አሁን ላይ በእውነታው ዓለም ላይ እየታዩ ነው ብዬ ያሰብኳቸውን 5ቶቹን ነጥብ ይዤላችሁ መጥቻለሁ። ቀጣይ እንደዚህ ተመሳሳይ የሆኑ ታሪኮችን ወይም ደግሞ ያስተምራሉ የምላቸውን ታሪኮች ይዤላችሁ ቀርባለሁ። እስካሁን ስለተከታተላችሁኝ እጅግ በጣም እያመሰገንኩኝ ይህንን ቤት ሰብስክራይብ ማድረጋችሁ እንዳይረሳ። በመሀል የገቡ አንዳንድ ድምጾች ይኖራሉ። የቀረጻ ያደረኩበት ቦታ ምቹ ስላልነበረ ነው። ትረዱኛላችሁ ብዬ አስባለሁ። ለነበረን ቆይታ በድጋሚ እጅግ በጣም አመሰግናለሁ። በቀጣይ እስከምንገናኝ ድረስ ባይ